በእውኑ ይህ ሰው የመሬትን የስበት ኃይል ማሸነፍ ችሎ ነበር? ሙዚቃ ብዙ ጀግኖች አሏት፣ ነገር ግን አንድ እርሱ ብቻ ንጉሷ ነው የተባለለት ይህ ሰው ማን ነው? እርሱ ሙዚቃን አልተከተለም፣ ሙዚቃ ራሷ እርሱን ተከተለችው እንጂ። በቀዝቃዛው የሐምሌ ጨለማ ኢንዲያና በተሰኘው የጌሪ ጎዳና እንደ አውሮፓውያን አቆጣጠር በ1958 የዓለምን የልብ ምት የሚቀይር አንድ ሕፃን ተወለደ። ሕፃኑ አይናፋር፣ ድምፁም ከዚህ በፊት ማንም ያልሰማው አስማተኛ ነው። ማይክል ጆሴፍ ጃክሰን። ሰላም ጤና ይስጥልን ውድ የከፍትፍቱ ቤተሰቦች፣ ለዛሬ ስለ ፖፕ ንጉሥ ማይክል ጆሴፍ ጃክሰን እናጫውታችሁ። ማይክል ሙዚቃ የልብ ትርታው በሆነ ቤተሰብ ውስጥ ከ8 ወንድምና እህቶቹ ጋር አደገ። የጃክሰን ቤተሰብ ሀብታም ባይሆንም እንኳ በተሰጥኦ የታደለ ነበር። አባታቸው ጆሴፍ ጃክሰን በልጆቹ ታላቅ ተስፋ ይታየው ነበር። በተለይም ደግሞ ማይክል ጃክሰን ገና ከ5 ዓመት ዕድሜው ጀምሮ እንደ እሳት የሚንቀለቀል አቅም ነበረውና አባቱ በጃክሰን ላይ ልዩ እይታ ነበረው። ከዛም በአጭር ጊዜ ማይክል ዘ ጃክሰን 5 በተሰኘው የቤተሰብ የሙዚቃ ቡድን ውስጥ መሪ ድምፃዊ መሆን ቻለ። ዓለም በትንሹ ማይክል ጃክሰን የዳንስና የድምፅ ችሎታ መማረክ ጀመረ። አድናቂዎቹም ስለ ዳንስ ችሎታው አጥንት የሌለው ያክል ይደንሳል፣ ስለ ሙዚቃ ችሎታውም ማይክ በእጁ ጨብጦ የተወለደ ያክል መዝፈን ይችላል ይሉት ነበር። ነገር ግን የማይክል ህልም ታናሽ የሙዚቃ ኮከብ ብቻ ሆኖ መቅረት አልነበረም። ይልቁንም ታላቅ ገናና መሆንን ያለም ነበር። ማይክል ካደገ በኋላ ራሱን እንደ አዲስ በመስራት ትሪለር የተሰኘውን አዲስ አልበም እንደ አውሮፓውያን አቆጣጠር በ1982 ለህዝብ አድርሷል። የዚህ አልበም መለቀቅ በሙዚቃው ኢንዱስትሪ ውስጥ የነበሩትን ህግጋት ሁሉ የሻረ ነበር። ዓለም ከዚህ በፊት እንደ ትሪለር ያለ ነገር አይቶ አያውቅም። የሚደንሱ ዞምቢዎች፣ የማይክል ቀይ ጃኬት፣ የሚያደርጋቸው እንቅስቃሴዎች፣ ብቻ ይሄ የሙዚቃ ቪዲዮ ብቻ አልነበረም፣ አብዮትም ጭምር እንጂ። የተነሳ ትሪለር በታሪክ ምርጡና እጅግ በብዛት መሸጥ የቻለ አልበም ሆነ። ማይክል ዘፋኝ ብቻ ሳይሆን ክስተትም ነበርና አይበገሬው የፖፕ ንጉሥ ተባለ። እንቅስቃሴዎቹ በተለይም ተወዳጅ የሆነው ሙንዎክ የስበትን ህግ የጣሰ ያስመስለው ነበር። ድምፁ እንደ ሐር የሚለሰልስ፣ እንደ መብረቅ የሚንጎደጎድ፣ ሄደበት ሁሉ የአድናቂ ጎርፍ የሚጎርፍለት፣ ስሙንም በተለያዩ ቋንቋዎች እየጠሩ የሚጮሁለት የሰው መውደድ የነበረው ሰው ነው ማይክል ጆሴፍ ጃክሰን። ይሁንና ከዚህ ሁሉ ብቃትና ተወዳጅነት ጀርባ ማይክል ሰላምንና ደህንነትን ይናፍቅ ነበር። እናም ኔቨርላንድ የተሰኘውና ሐሳብ ብቻ ገዢ የሆነበት ሕፃናትን በነፃነት ማለም እንዲችሉ የታቀደበትን ቦታ አስገነባ። ማይክል ሚሊዮኖች ብሮችን ለእርዳታ ሰጥቷል፣ ሆስፒታሎችን ጎብኝቷል፣ በሙዚቃውም የብዙ የተጨነቁ ሰዎችን ልብ አክመዋል ይባልለታል። ማን ኢን ዘ ሚረር፣ ሂል ዘ ወርልድ እና እርዝ ሶንግ የተሰኙት ሙዚቃዎቹ ጥልቅ መልእክት እንዳላቸውና የማይክልን ልባዊ ቅንነት፣ የውስጡን ህመምና ለጋስነት እንደሚያሳዩ ይነገራል። ሆኖም ታዋቂነት በሁለቱም አቅጣጫ እንደተሳለ ጎራዴ ነውና ማይክል ጃክሰን ዓለም ላይ ያገኘውን ክብርና መወደድ ያክል በሰዎች ዘንድ መረዳት ማጣትን፣ መገፋትንና አጨቃጫቂነትን የመሰሉ የህይወት ውጣ ውረዶችን መጋፈጥ ነበረበት። ዓለም ላይ እጅግ ታዋቂው ሰው የመሆን ጫና የማይክልን ነገዎች ጥያቄ ውስጥ የሚከቱ መሆን ጀምረው ነበር። እናም እንደ አውሮፓውያን አቆጣጠር በጁን 25 2009 ዓለም አስደንጋጭ ዜናን ሰማች። ህዝቦች ከሎስ አንጀለስ እስከ ቶኪዮ፣ ከለንደን እስከ ኬንያ ናይሮቢ ሻማ ይዘው እያለቀሱ ጎዳናዎችን አጥለቀለቁ። ነገር ግን ጀግኖች ስራቸው ከመቃብር በላይ ይኖራል እንደሚባል ማይክል ዛሬም ድረስ በየትላልቅ ስቴጆች የእርሱን ሙንዎክ መደነስ በሚሞክሩ ሰዎች፣ እርሱን አርአያ አድርገው በተነሱ ወጣት አርቲስቶችና ስራዎቻቸው ሁሉ ይኖራል። ድምፁና የእርሱ ቪዲዮዎች ዛሬም ድረስ አዲሱን ትውልድ ማስደነቃቸውን ቀጥለዋል። ተጽዕኖውም የዓለምን የሙዚቃ ቅርጽ መለወጥ የቻለ ነው። ማይክል አዝናኝ ብቻ ሰው አልነበረም። ሩቅ አላሚ፣ ድንበር ተሻጋሪና ምናልባትም ዓለም ደግማ ላታየው ትችላለች እስኪባል ድረስ የፈጠራ ችሎታዎች የነበሩት ድንቅ ሰው ነበር። የማይክል ጃክሰን ታሪክ የአንድ የፖፕ ንጉሥ ታሪክ ብቻ አይደለም። ይልቁንም የአንድ ከልጅነቱ ጀምሮ ከምንም ተነስቶ ከፍ ማለት የቻለ፣ ከፍታውን በዓለም ሁሉ ማንጸባረቅ የቻለ ሰው ታሪክ እንጂ። ማይክል የሁለት ወንድና የአንድ ሴት ልጅ አባት ነበር። ከዚህ ቀጥሎ ስለ ማይክል ጃክሰን የሚወሩ አጨቃጫቂ ጉዳዮችን እንንገራችሁ።
አንደኛ ማይክል ራሱን እንደሞተ አስመሰለ እንጂ የእውነት አልሞተም የሚለው መላምት። እጅግ በብዙዎች የሚነገርለት ይህ የማይክል ሞት ሐሰት ነው የሚለው መላምት 3 ወሳኝ ምክንያቶችን ይጠቅሳል። አንደኛ የሚዲያ ጫናን ማምለጥ። ብዙ ሚዲያዎች ማይክል ጃክሰንን በተለያዩ ጉዳዮች መሰረትነት ከባድ ጫና እንዲደርስበት ያደርጉ ነበር። ሁለተኛ ከሕግ ተጠያቂነት ማምለጥ። ማይክል ከ90ዎቹ ጀምሮ በተለያዩ ጉዳዮች የሕግ ተጠያቂነት ገጥመውት ነበር። ምንም እንኳ እንደ አውሮፓውያን አቆጣጠር በ2005 ከሁሉም ክሶች ነፃ ቢባልም በማይክል ጃክሰን ጤና፣ ገንዘብና የግል ነፃነት ላይ የደረሰው ጉዳት ግን እጅግ ከባድ እንደነበር ይነገራል። ሶስተኛ ከፓፓራዚዎች ጫና ለመሰወር። ፓፓራዚዎች በተለይም በአደገው ዓለም የብዙ ታዋቂ ሰዎች ፈተናና በነፃነት የመንቀሳቀስ ያለመቻል ምክንያቶች እንደሆኑ ይታወቃል። ሁለተኛው ስለ ማይክል ጃክሰን የሚወራው አጨቃጫቂ ጉዳይ የሙዚቃ ኢንዱስትሪው ማይክልን አጥፍቶታል የሚለው ግምት። ማይክል ጃክሰን እጅግ ተወዳጅ በመሆኑና በሙዚቃው ዓለም ስላለው ብዝበዛ በግልጽ በመናገሩ ከዛም አልፎ የእርሱን ሀብትና ዝና ጠቅልለው መውሰድ ይፈልጉ በነበሩ ኃይሎች ኢላማ ተደርጓል ይባላል። ሶስተኛ ማይክል ከዘፋኝነትም ያለፈ ሚና ነበረው የሚለው መላምት። በዚህ መላምት ድምፃዊው ሙዚቃን ድብቅ አጀንዳ ማስተላለፊያ አድርጎታል። ለምሳሌም They Don't Care About Us እና Earth Song የሚሉትን በማስረጃነት ይጠቅሳሉ። ስለዚህ በመንግስት ኃይሎች እርምጃ ተወስዶበታል የሚል ድምዳሜ ላይ ይደርሳሉ። ከዚህም ሁሉ ባለፈ ማይክል ቆዳውን አስገልብጧል፣ እርሱ ጥቁር መሆንን ይጠላል የሚሉ ሰዎች ቢኖሩም እርሱ ግን በተለያዩ ቃለ ምልልሶቹ በፍጹም ቆዳውን እንዳላስገለበጠ፣ በህመም ምክንያት የደረሰበት ችግር እንደሆነና በጥቁረቱም ፈጽሞ እንደማይሸማቀቅ ደጋግሞ ተናግሯል። ውድ የክፍትፍቱ ቤተሰቦች ለዛሬ ዓለም ላይ እጅግ በጣም ተጽዕኖ ፈጣሪ ስለነበረው ስለ ፖፕ ንጉሥ ማይክል ጆሴፍ ጃክሰን ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ስለተከታተላችሁን ከልብ እያመሰገንን በቀጣይ ስለማን ብንሰራ መልካም ነው ትላላችሁ? በኮሜንት አሳውቁን። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን ስንል በአክብሮት ጠየቅናችሁ።